ባለፉት 2 ዓመታት እንደምታውቁት የኢትዮ ኮርስ ኮርሶችን ሰፖርት ሳደርግ ነበረ። ኢትዮ ኮርስን በተመለከተ ያልሰራሁት ቪዲዮ ያልጻፍኩት ኮሜንት የለም። እንደ ሀገር ከዲጂታል ሊትሬሲ አንጻር በጣም ቤስት ነው። ዲጂታል ሊትሬሲ ያስፈልገናል። አሪፍ ኢኒሺዬቲቭ ነው ብዬ ነው የማምነው። ለዛ ነው ሰፖርት የሚያደረኩት። በዚሁ ተነሳስተው ደግሞ ብዙ በርካቶች ወደ ኮዲንግ ሄደው ራሳቸውን የሚለውጡበት ደረጃ ላይ ሊደርሱ ይችላሉ ብዬ አስባለሁኝ። ያው ሰርቲፊኬት በምን መልኩ ያዝ እንደሆነ ሁላችንም የምናውቀው ነው። እሱ ትንሽ ደባሪ ባህል ነው። እሱ ማስተካከል ከዛ መውጣት መቻል አለብን። እንደ ኮርስ አሪፍ ነው ብዬ የማምነው። እንግዲህ ኢምፓክቱ ለውጥ ያመጣል አያመጣ የሚለው ነገር በጋራ እያየ ነው። ግን የማምነው አሁንም እንደ ሀገር ዲጂታል ሊትሬሲ አሁንም በጣም በእጅጉ ያስፈልገናል። አሁን ላይ ይሄን ሰፖርት ቀነስ ያደርጋለሁ። ምክንያቱም ራሱን የቻለ ግሩፕ ከፍቼለታለሁኝ። በርካታ አስፈላጊ ማቴሪያሎች እዛ ጋር አስቀምጫለሁ። ሰፖርት ያደረኩት ብዬ ማስበው ፖይንት አይኖርም። ሌሎቻችሁ እንደዚሁ በጋራ ስደግፉ ነበር። አሁን ላይ የኤአይ አብዮት መጥቷል። የኤአይ አብዮት በጣም ከፍተኛ ነው እና እሱ ላይ ነው ፎከስ የማደርገው። ኤአይ ላይ ፎከስ አደርጋለሁ። ለምን አሁን ላይ ደግሞ እንደሰማችሁት ክላውድ ኤአይ ኢትዮጵያ ላይ ጀምሯል። ክላውድ ኤአይ እንግዲህ በኮዲንግ ብቃቱ እጅግ በጣም የተጨበጨበለት ነው። ራሱን በራሱ እየጻፈ እንደሆነ ኢንጂነሮቹ እየነገሩን ነበረ። እኛ ሀገር ሳይመጣ እንኳን ራሱ በቪፒኤን ለመጠቀም ብዙ ጥረት እያደረግን ነበረ። አሁን ኢትዮጵያ ላይ መስራት ጀምሯል። ስለዚህ ከዚህ በኋላ የምንማረው እኔ ጋር ፕሮምፕት ኢንጂነሪንግ ምንድነው? አሪፍ የሆነ ፕሮምፕት ኮድ ለመጻፍ ምን አይነት ፕሮምፕትን የተለያዩ ችግሮቻችንን ለመፍታት ኤአይን ተጠቅመን ኤአይን እንጠቀም ስንል ያው ፈጠራን ሰፖርት በሚያደርግ መልኩ እንደ አጋር እንደ ኮፓይሎት የሆነ ጓደኛህን አብረህ የሆነ ስራ እንደምታሰራው የዛ አይነት ሂደት ተጠቅመን እንዴት አድርገን ቢዝነስ ጀነሬት ማድረግ እንችላለን። ምክንያቱም ኤአይ የሀገራትን ጂዲፒ ሁሉ ይቀይራል የተባለ ነው አይደለ? ሀገራት የተለያዩ ፖሊሲዎቻቸውን እየቀየሩ እያሻሻሉ ያሉበት ሂደት ነው አይደለ? አሁን ላይ ፎከስ አድርገን እንማራለን። አካውንቲንግ ፎሎ አድርጎልኝ ላይክ ሼርም አድርጉት። ከዚህ በኋላ ኤአይ ላይ ፎከስ እናደርጋለን። የትኛው ሞዴል ለኮዲንግ አሪፍ ነው፣ የትኛው ሞዴል ለዳታ አናሊሲስ አሪፍ ነው የሚለው ነገር በጋራ የማሳያችሁ ነው የሚሆነው። መልካም ጊዜ